ለማያሸንፍ ድል ለራቀው ድሪቶ ለሆነ ሐሳብ የተሸናፊ መልስ አትስጡ። የተሸናፊ መልስ ደግሞ በሶስት ወገን ነው የሚሰጠው። አንደኛ በመፍራት በመደንገጥ፣ ሁለተኛ ራስን በማይሆን መንገድ ለመከላከል በሚደረግ መልስ፣ በሶስተኛ ደረጃ አቻ ጉልበት በመፍጠር ከዛ ከወረደ ሐሳብ ጋር መከራከር፣ መጨቃጨቅ፣ መሰዳደብ ነው። የፈራ ሰው መልስ ነው። አንድ ሰው በሚደነፋበት በሚቆጣበት ፊት ላይ ያልሆነ መልስ የሚሰጥ ከሆነ ምን ታመጣለህ እገላለሁ ምናምን የሚል ከሆነ ፈሪ ነው ማለት ነው። በደመ ነፍስ ነው የሚመልሰው። አንድ ሰው በየትኛውም መንገድ ይደንፋ ይፎክር፣ በምንም ሐሳብ ላይ በምንም ሐሳብ በግልም አጠቃለሁ ገላለሁ በላለሁ ይበል፣ በፖለቲካም ሰባብራለሁ እንገነጣጣላለን ኢትዮጵያ 100 ቦታ እንሰባብራታለን ይበል፣ በሃይማኖት የሚቀጣቀጥ ይጨቃጨቅ፣ እንዲህ ነው እንዲመጣ ልታልቁ ነው እንዲህ ነው ልትቀበጥሩ ነው ይበል፣ ዝም በሉት። በጾታም ደግሞ ይሄ ይበልጣል ይሄ እንዲህ ነው አጀንዳ መስጠት ስለሆነ ዓላማው ዝም በሉት። እንጀራ መጋገር ስለሆነ